ነፃነት ወደ አዲስ አበባ ልትመጣ ነው። አሁን እንግዲህ ቾኮሌት ልገዛላት ፈለኩኝ ጊፍት ማለት ነው። እንግዲህ የሆነ ሰርፕራይዝ ይዤላት እቀበላታለሁ ማለት ነው። እሷ እንግዲህ ዝም ብዬ ሃይ እንዴት ነሽ ምናምን ብዬ መቀበላት ነው የሚመስላት፣ ግን በቆጠኛ ነው መቀበላት ማርያምን ስለሚገባት። ያው ትልቅ አርቲስት ስትሆን እንግዲህ አቀባበል መደረግ አለበት። አረግላታለሁ ይባል። ሃይ እንዴት ነሽ? ሃይ ሌላ ነፃነት ታውቂያታለሽ? አዎ ዘዋይ ላይ የቀረጥኳት ማለት ነው እየዘፈነች። አዎ እየዘፈነች አይታፋለሁ። አሁን አዲስ አበባ ልትገባ ነውና ቾኮሌት ብዙ ሰርፕራይዝ ማድረግ ፈልጌ ነው። ቾኮሌትና አሻንጉሊት ፍላወር አሻንጉሊት። እሺ እስኪ አሳይኝ ለናት። ቆንጆ ቾኮሌትና አሻንጉሊት አሉ። ይሄኛው ቾኮሌት ነው። ይሄኛው እነዚህ አልመንድ ናቸው። እነዚህ ደግሞ የዱባይ ቾኮሌቶች ናቸው። በስመ አብ ይሄኛው ሲያምር ግን በጣም ደስ የሚለው ይሄኛው ምንድን ነው? ዳርክ ዋይት ናቸው እነሱ። አረ የቤልጂየም ናቸው። ከቤልጂየም ነው የመጣው። የዱባይና ቤልጂየም ናቸው። እዛ ተሰርቶ ነው የሚመጣው? አዎ እዛው ተሰርቶ ነው የሚመጣው። that's crazy። አሁን ያም ታውቂያለሽ የሌለ ናቸው። ይሄኛው ደግሞ ከየት ነው የመጣው? ቤልጂየም ነው። ቤልጂየም ናቸው እነዚህ ሁሉ። አብዛኞቹ ቤልጂየም ናቸው። ቤልጂየም ናቸው። ይሄ ኩናፋ ነው። እሺ ይሄ ደግሞ ቾኮሌት ምን አይነት ከለር ነው? ዳርክ ናቸው። ዳርክ ቾኮሌት። ተዳፈርካት ወይኝና ያኛው መሀል ላይ ያለው እሺ ይሄ ለሽምግልና ነው ብዙ ጊዜ የሚመከር። ለሽምግልና ነው? የሽምግልና ነው። ማርያምን ያውነት ለነፃነት አይገባትም ብለሽ ታስቢያለሽ? ይገባታል። ይገባታል። ላይክ ይሄ ነው ትልቁ ከአብዛኞቹ ያሉት። አዎ ትልቁ እሱ ነው። አንደኛ ይሄ ነው። ከዛ ነው ያው እነዚህም አሉ። በዚህ ዋው ሲያምር ይሄ ነገር ወርቃማ ነው በጣም ታውቂያለሽ? አዎ በጣም ነው የሚያምሩት። አያምርም ሲይዘው ለራሱ? ይሄኛው ነው የምፈልገው ግን እሺ ፍላወርም ስላለው ነው ብዬ ነው። በቃ ትልቅ ፍላወር አለው። ሁላቸውም ፍላወር አላቸው ግን ይሄ ቤልጂየም ነው። አዎ የቤልጂየም ናቸው። ይሄ ላይክ ቾኮሌት ይሄ ሳምፕል ነው። አዎ እስቲ ቴስት አድርጋቸው። እነዚህ ቤልጂየሞች ጎበዞች ናቸው ማለት ነው ቾኮሌት መስራት ላይ። ነፃነት ትወዳለች ብዬ አስባለሁ ቾኮሌት። ይሄ ነው ሳንቲም ነው። አዎ ገቱ ተታለናት ሳንቲም አይመስልም። ይሄ 50 ሳንቲም 50 ሳንቲም ሲጣፍጥ የትኛው ሻንጉሊት ይወስላ? ሶታ ማለት ነው። ይሄ ይወስላታል። እቺና ትልቁ ይሄኛው ማለት ነው። እሺ እንዴት ነው የምሸከመው ግን? ይሄ እንግዲህ ግሪን የሆነ ሴኩሪቲ ያለን እዚህ ይሰበራል ማለት ባስማ ነፃነት አብዳለች ዛሬ። ምናምን ደግሞ ላይክ ማድመቂያ ናቸው ለዴት ምናምን። አዎ እነሱ ማድመቂያዎች ናቸው፣ ቤት ማስዋቢያዎች ናቸው። ማርያምን በእውነት ምንድነው ፓኬጁ? የቾኮሌት ጊፍት ነው ለየት ያለ ለመስጠት። አዎ ይሄኛው አዎ ዋው ማርያምን። አሁን ይሄ በቃ የተከበረው ሰው ጊፍት መስጠት ከፈለክ በዚህ አድርገህ ነው የምትሰጠው። ዋው እንዴት አባቱ ነው የሚያምረው።